በረከታችን ሲቃረብ ለምን ፈተና እንደሚበዛብን ላስረዳችሁ እፈልጋለሁ። ልብ ብላችሁ ካስተዋላችሁ አዲስ ነገር ስትጀምሩ፣ አዲስ ቢዝነስ፣ አዲስ ሶሻል ሚዲያ በህይወታችሁ ሰርታችሁት የማታውቁት ነገር ለመጀመሪያ ጊዜ መስራት ስትጀምሩ የሚበዛባችሁ ፈተና ነው። የምትፈተኑት በሰዎች ነው። ተራቢ ይመጣል፣ የሚጠላችሁ ይመጣል፣ በአሉታዊ መንገድ የሚመክራችሁ ይመጣል፣ ሊያቆማችሁ የሚፈልግ ሰው በጣም ብዙ ሰው ይሆናል። አንዳንድ ሰዎች ይደግፏችኋል፣ ግን ደግሞ አላማችሁ ጎላችሁ ምን እንደሆነ አይታወቃቸውም። ስለዚህ የእናንተ አላማ በልባችሁ ስለምታውቁት መቀጠል ትመርጣላችሁ። ግን የማታውቁት ነገር ምንድነው? ያ አላማ እግዚአብሔር ለእናንተ ብቻ ነው ያስቀመጠላችሁ ልባችሁ ውስጥ። ለማንም ሰው አልሰጠውም። ለሁሉም ሰው ቢሰጠው ኖሮ ሁሉም ሰው ያደርገው ነበረ። ምክንያቱም ምን ያህል ትልቅ እንደሆነ ይታየው ነበር አብዛኛው ሰው። እናንተ ብቻ ናችሁ የምታውቁት አላማችሁ። መድረስ ያለባችሁ ደረጃ እናንተ ብቻ ናችሁ የምታውቁት። ለዛም ነው ሰው ላይክ ወዴት ነው እየሰራሽ ያለሽ? ወዴት ነው እየሰራ ያለው? አረ ተው እንዳትከስር፣ አረ ተይ እንደዚህ እንዳትሆኚ፣ አረ ራስሽን እንዳታዋርጂ፣ ቤተሰቦችሽን እንዳታዋርጂ ምናምን የሚሉ ቃላቶች ይመጣሉ ማለት ነው። እነዚህ ተመሳሳይ ሰዎች ግን ሳትሰሟቸው ለአንድ 4 5 ወር 1 አመት ዝም ብላችሁ ከሰራችሁ መጨረሻችሁ ምንድነው የሚሆነው? ያ ያላዩትን በእውነታ ያላዩትን ህልም ልባችሁ ውስጥ የተቀመጠው ህልም እግዚአብሔር ያስቀመጣላችሁ አላማ በግልጽና በእውን ያዩታል ማለት ነው። እነዚህ ሰዎች ደግሞ የዛኔ ተመልሰው አጨብጫቢ ይሆናሉ። ስለዚህ እውነቴን ነው የምላችሁ ለእናንተ ብቻ የተሰጠ በረከት አለ። ወደዚህ በረከት ከመድረሳችሁ በፊት ግን የድሮ ጓደኞቻችሁ፣ ቤተሰቦቻችሁ፣ ከአቅራቢያችሁ ያሉ ሰዎች አሉታዊ ነገር ሲነግሯችሁ መስማት የለባችሁም። ዝም ብላችሁ ብቻ ቀጥሉ። ጆሮአችሁ እንደዚህ መያዝ ነው። ኢቭን ተናጋሪ ሲበዛም በልባችሁና በጆሮአችሁ መስማት ጀምሩ። ልባችሁ የሚፈልገውን ነገር ይውሰድ፣ ጆሮአችሁ ደግሞ ማይፈልገውን ነገር ይስማ። ተረዳችሁኝ? አሁን አንዳንድ የሃይማኖት አባቶች አሉ። እነዚህ የሃይማኖት አባቶች ታክሲ ውስጥ ሲገቡ ዘፈን ይመጣል። ዘፈን መስማት አይፈልጉም አይደል እንዴ? ግን አቁመው ዘፈኑን ብለው ቆውጢ ማድረግ አይችሉም። ምንድነው የሚያደርጉት እነዚህ አባቶች? በጆሮአቸው ነው የሚሰሙት፣ በልባቸው አይሰሙም። ስለዚህ እናንተም አሉታዊ የሆነ ምክር፣ የማይጠቅማችሁ የፍራቻ ምክር ከመጣ ወደ ህይወታችሁ በልባችሁ ሳይሆን በጆሮአችሁ ስሙት። 2 ጆሮ ተሰጥቶናል። በዚህ ያስገቡትና በዚህ ማውጣት ትችላላችሁ። ልባችሁ ግን እዚህ ነች ያለችው። ወደዚህች ያስገባችኋት ምክር የማትጠቅማችሁ ከሆነ እሷ ምክር እጃችሁን ይዛ ትቆጣጠራችኋለች። ቢዝነሳችሁ መጀመርም እየፈለጋችሁ መጀመር ያቀታችኋል። ዘፋኝ መሆን እየፈለጋችሁ ዘፋኝ መሆን አትችሉም። በራሳችሁ አትተማመኑም። ሁሌም ራሳችሁ እየደበቃችሁ ትኖራላችሁ ማለት ነው። ወዳችኋለሁ።